ሰላም ዩቲዩብ እንደምናችሁ። አሁን ደግሞ እንግዲህ ናምጎንጎ ወደ ተባለ ቦታ እየሄድኩ ነው። ወደሚገርም ቦታ ነው ይዣችሁ የሚሄደው። እስከ መጨረሻው ተከታተሉኝ። ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ ይህን ቪዲዮ ጀምሩት። ምችት ይበላችሁ ይላል። ከትምህርት ቤት መልስ አንድ ጎዳ ለሶስት ይዝና እየተንጫጫት ይላል። ወይ እያልክ ይሄ ኡጋንዳ ነው። ልጄ የቤት ይደርሳል ስትል ተፈንክቶ ሊመጣል ይችላል። አስፓልት ላይ ወድቆ What's this place? Yeah, the name. It is Mulago. Mulago. Mulago Hospital. Mulago Hospital. Okay. ኡጋንዳን ያስቃኛችሁ ገኛለሁ። ሰብስክራይብ፣ ላይክ እና ሼር ያደረጋችሁ አብራችሁኝ ሁኑ። አርካዲያ ሆቴል ኡጋንዳ ላይ ረዘም ያለ መንገድ ስትሄዱ አንድ የሚያስገርመኝ ነገር አለ። በየመንገዱ እንስሳት ሐውልቶችን ታያላችሁ። ልክ እንደዚህ አያችሁት? ያውን የእውነት ቆሞ አይመስልም? ኦኬ ነብር ይታየኛል። ሃይ ነብሮ ነይ እንዳዩብኝ ቅፍል አድርግሽ እያላት አይመስልም? ዲስ ሮድ ሉክ ደግሞ ሌላ ቀጭኔ ሰላም ነው ጋይስ። እንግዲህ እንደምታዩት በጣም አድካሚ ጉዞ ነው ያረኩ ያለው። የአንድ ሰዓት መንገድ ነው ተብያለሁ። እንግዲህ አንድ ሰዓቷን በቦዳ ላይ ዛሬ ጉዴ ነው። ጠፋው፣ በቃ ጠፋው ጋይስ፣ በቃ ጠፋው። ድንበር እያቋረጥኩ ነው የሚመስለኝ። በቃ ሄድ ቻው። ኡጋንዳ ላይ የመንዳት መብት ተሽከርካሪ ኑረ እንጂ በእግረኛ መንገድ መሄድ መብት ነው። ምክንያቱም አስፓልቱ አይበቃም፣ ይዘጋጋል። የተጠንቀቅ እያለኝ ነው ቢኮዝ ሮዱ ከባድ ነው። የሚሊቴሪ ቋንቋ እያወራኝ ካውንትሪ እያለኝ እኔ ደግሞ ምንም ሳይገባኝ ያ እላለሁ። ታውቃለህ፣ የገባኝ ቪዲዮን ሳይሆነው ቆይቼ ምን ይደረጋል። እንግዲህ ጋይስ ፋይናሊ ደርሰናል። እንደምታዩት የቱሪስቶች አንዱ መዳረሻ ነው። እንግዲህ ገብተን ምንድነው ታሪኩ የሚለውን እናያለን። እየተከታተላችሁኝ አብራችሁኝ ቆዩ። ሰብስክራይብ፣ ላይክ እንዲሁም ሼር እንዳይረሳ። ብሩክ ጂ ነኝ። ሌትስ ጎ። የማላውቀው ቦታ በአንድ ቦዳ ጋይ መጣሁ ማለት ነው። ነጮቹ ራሱ መንገድ ላይ ምናምን ሲያዩ ቴክ ኬር ምናምን ይሉኛል። ምን አደርጋለሁ እንግዲህ ለእናንተ ማለው ነው የለም። በዚህ ልክ እየተዳፈርኩ እገኛለሁ ማለት ነው። ስለዚህ አሁንም በጀርባ በኩል ነው ግባ ያለኝ። ስለዚህ እንግዲህ እየፈለኩት ነው። አብራችሁኝ ስላላችሁ ደስተኛ ነኝ። ሰብስክራይብ ስለምታደርጉኝ፣ ላይክም እያደረጋችሁ አበረታቱኝ። ኢንትራንስ ካላቸው እንጠይቃለን፣ ኢንትራንስ ከሌላቸው ደግሞ ቀጥ ብለን እንገባለን ማለት ነው። ትንሽ ቀዝቀዝ ያለ ይመስላል። ደስ ይላል። ሰዎች ፎቶ ይነሳሉ። ህጻናቶች እዚህ ሃሎ ሃይ የምታዩት ግማሹ ለመዝናናት የሚመጣበት ቦታ ነው። እንደዚህ ለማንበብ፣ ለማጥናት እንዲሁም ደግሞ የተለያዩ ሴሬሞኒዎችን፣ ሰርጎችን ምናምን ለማክበር የሚመጣበት ቦታ ሆኗል ማለት ነው። They were burnt to ashes because of their faith. So the thing was, remember, in 8 years, Africans never believed in Jesus Christ, the church stuff. So when the missionaries came and preached the gospel there, so he ordered to kill every person who believed in Jesus. So, of course, very many hid their faith. They decided not to. Okay, they betrayed Jesus. They're like, no, we no longer believe in him. But these other ones that insisted on their faith were burnt to ashes by his chief. Okay. Yeah, the chief was called Mukwajanga. ጋይስ አሁን ደግሞ እስኪ ውስጡን እንየው። እንደምታዩት ጋይስ ይሄ ቦታ የካቶሊክ ቸርች ነው። አይ ቲንክ በታሪክ እዚህ ጋር አስቀምጠዋቸዋል። ኪንግ ከዛ ታሪክ ጋር የተያያዘ ነው። እዚህ ጋር ደግሞ የካቶሊክ ቄሶች የሚያደርጉት
ስነ ስርዓት ነው ማለት ነው። ሶ ታሪኩ ምንድነው? ይሄ ንጉስ ኢየሱስ ክርስቶስን አያውቅም ነበርና ሚሽነሪዎች ኢየሱስ ክርስቶስ የሚለውን ስም ይዘው ሲመጡ ወይ እምነታችሁን ወይ ደግሞ እኔን ምረጡ አላቸው። ክርስቶስን እናምናለን ያሉትን ገደላቸው ማለት ይሄ ቦታ ካቶሊኮች በየአመቱ ሴሌብሬት ያደርጉበታል ይሄንን ቦታ። እንዲሁም ደግሞ ከማርያም ይፈሳል ብለው ከተለያዩ ቦታዎች ላይ ካቶሊኮች እየመጡ ይሄን ውሃ ይወስዳሉ ማለት ነው አማኞች። ሶ ይሄ ቦታ እንግዲህ የካቶሊክ እምነትን ለማስፋፋት የመጡ ሚሽነሪዎች 80ዎቹ የነበረ ንጉስ ስለ ኢየሱስ አላቅም፣ ስለዚህ እኔን ተከተሉ፣ እኔን ብቻ ስሙ፣ አይ ኢየሱስ የምትሉ ከሆነ ግን ወይ እምነታችሁን ወይ እኔን ምረጡ ባላቸው መሰረት ኢየሱስን ያሉት ደግሞ እንግዲህ በንጉሱ አዛዥነት ተገለው ተቃጥለዋል አመድ እስኪሆኑ ድረስ። ስለዚህ ይሄ ቦታ የካቶሊክ እምነት የሚካሄድበት ነው ማለት ነው። እንደምታዩት አሁን ባዶ ነው፣ ግን ሰዎች መጥተው በሚያከብሩበት ጊዜ እንደዚህ ነው የሚሆነው። ይሄንን ይመስላል እንግዲህ። እዚህ ጋር ደግሞ ኳየር እያጠኑ ካቶሊክ በተስፋፋ ጊዜ እነዛን ሰዎች የሚያስታውስ ሐውልት አቁመውላቸዋል። ይህንን ቦታ ደግሞ ሄደን ኤክስፕሎር እናደርጋለን። መከራውን የሚያስታውስ የኢየሱስ ክርስቶስን ስዕል እንግዲህ እዚህ ጋር ደግሞ እንደምታዩት ስታቹ ነው ያው ከታሪኩ አንፃር እነዚህ ሰዎች ቢሞቱ እንደ ቅዱስ ነው የሚታዩት በዚህ እምነት ላይ። ሚሽነሪ ወደ ኡጋንዳ ያመጡ ሰዎች ንጉሱ እንደዚህ ተጨፍጭፈው ሞተዋል ማለት ነው። አሁን መውጫችን ደርሷል። የኡጋንዳ ካቶሊክ እምነት መስረታ ይህን ይመስላል። ፀሐይ ወፋ እያረገች ነው በሚገርም ሁኔታ። ግን እስካሁን ቁርስም ሆነ ምሳ አልበለሁም። ሰዓቱ የሚያሳዝነው ግን ከዚህ በኋላ የ1 ሰዓት ከ30 የሚሆን መንገድ ይቀረኛል። እዚህ ሰፈር ደግሞ ምን ይበላል እኔ እንጃ። እስኪ ባይሆን ውሃ እንጠጣለን። ጋይስ ደክሞናል፣ እርቦናል አለ ወይ ለለው በቃ ሬሳን አታርቅ ብላኝ ነበር እናቴ። ሰብስክራይብ፣ ላይክ ኤንድ ሼር እያደረጋችሁ ይህን ቪዲዮ እንድታዩልኝ እላለሁ። የተሻሉ ቦታዎች ላይ እንደደርስ የእናንተ እርዳታ ያስፈልገኛል። በኮሜንት እንዲህ ብታረግ እንዲህ ብትሉኝ ትልቅ እርዳታ ነው። በኔክስት ቪዲዮ እስክንገናኝ ቴንክ ዩ ፎር ዋቺንግ።